ወጣት ሆናችሁ ላይፋችሁን ቢውልድ ለማድረግ እያሰባችሁ ከሆነ እርግጠኛ ነኝ ይሄ ቪዲዮ ይጠቅማችኋል። ምክንያቱም በዚህ ቪዲዮ 5 ሃይ ኢንካም ስኪሎችን እዚሁ ከኢትዮጵያ ውስጥ ሆናችሁ መስራት የምትችሏቸውን ነው የምነግራችሁ። ዝም ብሎ መዘርዘር ብቻ ሳይሆን ስኪሎቹን ቶሎ ለመማር የሚያስፈልጉ ጠቃሚ ቲፖችንም ጭምር ነግራችኋለሁ። እነዚህ ስኪሎች ጊዜያችሁን ወደ ገንዘብ መቀየር የሚያስችላችሁ እና አንድ ጊዜ ዲቨሎፕ ማድረግ ከቻላችሁ ሁልጊዜም ተፈላጊ የሚያደርጓችሁ ስኪሎች ናቸው። አሪፉ ፓርት ደግሞ አምስቱንም ማወቅ አይጠበቅባችሁ። አንዱን ስኪል ይዛችሁ በሚገባ ካካበታችሁ ከ90% ሰው ይልቅ ቀድማችሁ ወደፊት ተራምዳችኋል። የብዙ ሰው ችግር ቶሎ ተስፋ ይቆርጣል። ትንሽ ነገሮች ሲከብዱ፣ አዲስ ነገር መማር፣ አዲስ ነገር መሞከር ሁሌም ይከብዳል። ነገር ግን ነገ የተሻለ ይሆናል ብላችሁ ዛሬን መስራት ከቻላችሁ እርግጠኛ ሆኜ የምነግራችሁ ምንም አይቆጫችሁ። እነዚህ ስኪሎች ኦሬዲ ያሏቸው ሰዎች ኦንላይን ላይ እንደምታዩት ገንዘብ መስራት ጀምረዋል እና እናንተ ምን እየጠበቃችሁ? በዚህ ቪዲዮ መጨረሻ ላይ ለእናንተ የሚሆናችሁን አንድ ስኪል መርጣችሁ ለመማር እንደምትወስኑ እርግጠኛ ነኝ። ወደ ቪዲዮ እንሂድ። የመጀመሪያው ቪዲዮ ኤዲቲንግ። ቪዲዮ ኤዲቲንግ ሁሌም እንደሚባለው አስፈላጊ ስኪል ነው። በዚህ በዲጂታል ዘመን ኢንዲቪጁዋል ይሁን ስሞል ቢዝነስ ይሁን ካምፓኒ ይሁን ሁሉም ኦንላይን ፕሬዘንስ አለው እና ቪዲዮ ሪከርድ አድርጎ እንዴት ኤዲት ማድረግ እንዳለበት ማያውቅ፣ ኤዲት ለማድረግ ጊዜ የሌለው ብዙ ሰው እና ቢዝነሶች አሉ። እናንተ የቪዲዮ ኤዲቲንግ ስኪል ካላችሁ በጣም ተጠቃሚ መሆን ትችላላችሁ። ቪዲዮ ኤዲቲንግ ላይ እኔ መመክራችሁ መጀመሪያ ታይም ዴዲኬት አድርጋችሁ ስኪሉን ተማሩ። ባላችሁ ስኪል ኮንፊደንስ ስትሆኑ በቲክቶክ ወይም ደግሞ ፌስቡክ ሪል ኦር ኢንስታግራም ሪል ላይ የሌሎች ሰዎችን ኮንቴንት ኦሬዲ የተሰራ ማለት ነው ወስዳችሁ ክሪኤቲቭ በሆነ መንገድ ኤዲት በማድረግ እና እዛው ላይ ፖስት በማድረግ ስኪላችሁን አድቨርታይዝ ማድረግ ትችላላችሁ። እናም ይሄን መንገድ በመጠቀም ክላይንቶችን ከሶሻል ሚዲያ የሚያገኙ ብዙ ኤዲተሮች አሉ። እናንተም ይሄን መንገድ መጠቀም ትችላላችሁ። ሁለተኛው ፕሮምፕት ኢንጂነሪንግ ነው። ይሄ ስኪል የተለያዩ ኤአይ ቱሎችን በመጠቀም የፈለግነውን ነገር እንዲሰራልን ስቴፖች እየነገር ጋይድ የምናደርግበት ስኪል ነው። ይሄ ስኪል ቀላል ይመስላል ግን አይደለም። ፕሮምፕት ኢንጂነሮች እናንተ ከኤአይ ጠይቃችሁ ማግኘት ያቃታችሁን መልስ እነሱ በቀላሉ ሲያገኙ ታያላችሁ። ከኤአይ የምታገኙት ሪዛልት እናንተ በሰጣችሁት ፕሮምፕት ወይም ኳሊቲ ይወሰናል። አሪፍ ፕሮምፕት ከሰጣችሁት አሪፍ ሪዛልት ታገኛላችሁ። ፕሮምፕት ኢንጂነሪንግ ላይ አሪፍ ከሆናችሁ ከዚህ በፊት ብዙ ጊዜ የሚወስዱ ታስኮችን ለምሳሌ ሪሰርች ማድረግ፣ ኤአይ አውቶሜሽን፣ ኤአይ ራይቲንግ፣ ኤአይ ቪዲዮ ኤንድ ኢሜጅ ጀነሬሽን ላይ መስራት ትችላላችሁ። እነዚህን ደግሞ ኮንቴንት ክሪኤሽን ላይ መጠቀም ትችላላችሁ ማለት ነው። ይህን ስኪል ለማዳበር የሚያስፈልገው ነገር ከኤአይ ቱሎች ጋር ጊዜ ማሳለፍ እና ኤክስፐሪመንት ማድረግ ነው። ኦፍ ኮርስ የተለያዩ ኮርሶች አሉ ዩቲዩብ ላይ፣ ለመጀመሪያ ያህል ከነሱ መጀመር ትችላላችሁ። ነገር ግን አብዛኛውን ነገር ኤክስፐሪመንት በማድረግ ምን ስጠይቅ አሪፍ መልስ አገኛለሁ፣ እንዴት ጋይድ ማድረግ እችላለሁ፣ ኤክስፐሪመንት ስታደርጉ በደንብ ማወቅ ትጀምራላችሁ ማለት ነው። ሶስተኛው ኮዲንግ ነው። ዌብሳይት፣ አፖችን፣ ዳታቤዝ እንዲሁም ሌላ አይነት ሲስተሞችን መስራት የሚያስችላችሁ ስኪል ሲሆን አሁን ላይ ግን ኤአይ ኮድ መጻፍ ይችላል፣ ሰው አያስፈልግም ሲባል ትሰማላችሁ። ነገር ግን ይሄ ሙሉ ለሙሉ ውሸት ነው። ለምን መሰላችሁ? ስለ ኮዲንግ እውቀት ከሌላችሁ ኤአይ የጻፈውን ኮድ ራሱ ምን ማድረግ እንዳለባችሁ አታውቁም። ኤአይ ኮድ እንዲጽፍ ለማድረግ ራሱ የኮዲንግ እውቀት ያስፈልጋል። ኢረር ሲኖር ለማስተካከል፣ በግ ሲኖር ፊክስ ለማድረግ፣ አዳዲስ ፊቸር ለመጨመር የኮዲንግ እውቀት ያስፈልጋችኋል። የኮዲንግ እውቀት ካላችሁ ኤአይ ብትጠቀሙ በጣም አሲስት ያደርጋችሁ። ይህን ስኪልም ኮንሲደር አድርጉት። መጀመሪያ ምን ላይ መስራት እንደምትፈልጉ አፕ፣ ዌብሳይት፣ ጌሞች፣ ሶፍትዌር ሰርቪስ ላይ ይሁን ወስኑ መጀመሪያ። በመቀጠል ደግሞ ላንጉጅ ምረጡ። ብዙ አይነት ላንጉጆች አሉ። ከነሱ ከምትሰሩት ጋር የሚሄድ ሌተስት የሆነ ፕሮግራሚንግ ላንጉጅ ምረጡ። ወደ ኮዲንግ ለመግባት ብዙም ጊዜ ኮርስ በማየት አታባክኑ። ቤዚክስ ካወቃችሁ ፎከሳችሁ መሆን ያለበት በራሳችሁ መሞከር፣ መሳሳት፣ ስህተታችሁን ለማረም ደግሞ አዳዲስ ነገር መማር ነው ማለት ነው። እናም በዚህ መንገድ ስትሄዱ ቶሎ ትማራላችሁ። ሲቀጥል ደግሞ ዲፕ የሆነ አንደርስታንዲንግ ይኖራችኋል ማለት ነው። አራተኛው ዳታ አናሊቲክስ ነው። ካምፓኒዎች ሁሌም ውሳኔዎችን የሚወስኑት ባላቸው ዳታ መሰረት ነው። እናም ዳታ አናሊቲክስ ማለት
የሆነ ዳታን አይቶ ቁጥር ሊሆን ይችላል ወይም ኤኒ ዳታ አይቶ ፓተርን እና ግንኙነት ክሬት በማድረግ ዳታውን ወደ ጠቃሚና ሴንስ ወደሚሰጥ ኢንፎርሜሽን የምንቀይርበት ስኪል ነው። የእናንተ ስራ ዳታ አናላይዝ አድርጋችሁ ለሚመለከተው አካል ማቅረብ ነው። ቢዝነሶች ራን የሚያደርጉት በውሳኔዎች ሲሆን እነዚህን ውሳኔዎች ለመወሰን ዳታ ያስፈልጋል። እኛ ሀገር ላይ ብዙም የተለመደ ባይሆንም ግን ብዙ በፍሪላንስ ወይም ኦንላይን ተቀጥረው የሚሰሩ ኢትዮጵያዊ ዳታ አናሊስቶች በብዛት አሉ። አምስተኛው ኮፒራይቲንግ ነው። እሱ ደግሞ በምትጽፉት ነገር ሰውን ማሳመን የሚያስችላችሁ ስኪል ነው። ማለትም አቴንሽን መያዝ የሚችል ኢንጌጂንግ የሆነ ለቪዲዮም ይሁን ለዲጂታል ሚዲያዎች ስክሪፕቶችን፣ ማንኛውንም አይነት ኢንፎርማቲቭ የሆኑ ጽሁፎችን የምታቀርቡበት በጣም አስፈላጊ የሆነ ስኪል ነው። ኮፒራይቲንግ ላይ ጎበዝ ከሆናችሁ ኮንቪንስ የሚያደርጉ ኢሜሎችን፣ ሽያጭም ሆነ ሰብስክሪፕሽኖችን በቀላሉ ድራይቭ ማድረግ ትችላላችሁ ማለት ነው። እነዚህ 5 ክህሎቶች ህይወታችሁን ለመቀየር ትልቅ እድል ናቸው። ከናንተ የሚጠበቀው አንዱን መርጣችሁ መጀመር ብቻ። እናንተ ለመጀመር የወሰናችሁትን ስኪል ኮመንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉት፣ ለጓደኞቻችሁም አጋሩት። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ